ዳውሮ በጻድቁ አቡነ ተክለ ሃይማኖት የወንጌል ብርሃን የፈነጠቀባት ቤተክርስቲያንን ስላዞርናቸው ክርስትና እንደተነሱ አድርገው ነው የሚቆጥረው ብሎ እንዲያደርጉ ነው ቤተክርስቲያናቸውን ያቆዩ። በአንድ ቀን 141 አባወራና እማወራ ሊጠመቁ የተዘጋጀበት ሂደት አለ። በወይራ ቤተክርስቲያን እያጠሉ የሚያቆዩ አባቶች አሉ። ክቡራን ተመልካቾቻችን በዛሬው መርሃ ግብራችን በዳውሮ ሀገረ ስብከት በታርጫ ከተማ ተገኝተን አጠቃላይ የሀገረ ስብከቱ እንቅስቃሴ የምንቃኝበት መርሃ ግብር ይዘንላችሁ ቀርበናል። አብራችን ቆዩ። ከአዲስ አበባ 530 ኪሎ ሜትር ርቀት ላይ በደቡብ ምዕራብ ኢትዮጵያ ወደምትገኘው ለምለሚቷ ዳውሮ ኮንታ ሀገረ ስብከት ታርጫ ከተማ ተጉዘን ነበር። ዳውሮ በጻድቁ አቡነ ተክለ ሃይማኖት የወንጌል ብርሃን የፈነጠቀባት ጥንታውያን አብያተ ክርስቲያናት የሚገኙባት እውነተኞች ክርስቲያኖች የሚገኙባት ሀገር ብትሆንም በጊዜ ሂደት የክርስትናው አስተምህሮ ሳስቶ ምእመናኑ በሌላ ሃይማኖት የመዋጥ ዕድል ገጥሟቸዋል። ሆኖም ግን አስተባሪዮ የማያስቀር አምላክ ጊዜውን ጠብቆ በቅዱስ ሲኖዶስ መልካም ፍቃድ ራሱን የቻለ ሀገረ ስብከት በማድረግና የራሱ ሊቀ ጳጳስ በመመደብ ጥንታውያኑን ክርስቲያኖችን የመታደግ ሥራ እየተከናወነ ይገኛል። የዚህም ውጤት የሆነው መንበረ ጵጵስና ለመጀመሪያ ጊዜ ተገንብቶ እነሆ ሀገረ ስብከቱም ሆነ ሀገሩን ዘወትር የሚባርክ የሊቀ ጳጳስ መቀመጫ ለመሆን ቻለች። የዳውሮ ዋና ከተማ ታርጫ። ይገርማል። ህብረተሰቡ እናንተም እንዳያችሁት በጣም የተለየ ህብረተሰብ፣ ደግ ህብረተሰብ፣ ከምንም በላይ የዚህ የዘመኑ ነገር ያልተጠናወተው የተወለድ የታደግ ምን ቋንቋ ነው የምትናገረው ከየት አካባቢ ነው የመጣው የሚል አስተሳሰብ በልቡናው ውስጥ ያልተቀረጸበት በኢትዮጵያዊነቱ በሚገባ የሚያምን በአጠቃላይ ሰውን ከተጠጋ በኋላ ወዲያው ቤተሰባዊነት ስሜት የሚሰማው ህብረተሰብ ነውና ደግነቱ ይሄን ያህል ነው ብለን ለክተን የምንነግረው አይደለም። የዋህነቱ በዛ ላይ አለ፣ ደግነቱ አለ። ለቤተ ክርስቲያን በተለይ ያለው ፍቅር ራሱን የቻለ ሌላ ነውና ከዚህ የተነሳ ብዙውን ጊዜ እንደው ዳውሮን ያላየ ሰው ዳውሮን ያልተመለከተ ሰው እንደው እንደ ኃጢአት ይቆጠርበት ይሆን ብዬ ማስባለሁ። ይሄን ደግነት አለማየት በእውነት ይጎዳልና ይሄን ደግነት ሰው ሲያይ ደግነት ምን እንደሆነ ይማራል፣ ያውቃል፣ ይረዳል። ስለዚህ ወደዚህ የሚመጣው ሰው ቦታውን ለመገኘት ብቻ ሳይሆን ከዚህም ትምህርት ተምሮ ነው የሚሄደው። አብሮ መብላትን፣ አብሮ መጠጣትን፣ እንዴት መኖር እንዳለበት በህይወቱ በንግግሩ ሳይሆን በህይወቱ ማስተማር የሚችል ህብረተሰብ ነውና ደግ መልካም ህብረተሰብ ነውና ሽማግሌዎቹም ወጣቱም እናቶቹም ይህምላችሁ የቤተ ክርስቲያን ተከታዮችን ብቻ አይደለም ከቤተ ክርስቲያናችን ውጪ የሆኑ በሌላ ሃይማኖት ውስጥ ያሉትም ሰዎች የተገነቡበት የተመሰረቱበት መጀመሪያ መሰረት የተጣለበት የፍቅርና የሰላም ነገር ስለሆነ በዛ መንገድ በዛ ሀዲድ ላይ ነው እየተጓዙ ያሉት። ያን ሀዲድ አልለቀቁበትም። ምክንያቱም ተጠቅሞበታል፣ ሌሎችም እንዲጠቀሙ ተደርጓል። በሀገራችን ብዙ አካባቢ ሰው ተፈናቀለ፣ እንዲሆነ እንዲተደረገ ይባላል። እንዲህ አይነት ነገር እዚህ አካባቢ አልተሰማም እስከዛሬ ድረስ። ከተለያየ አካባቢ የመጡ ሰዎች ራሱ አርፎ ተቀምጦ ከመከራቸው ድነው ጊዜው ወይ መከራ ጊዜ ካለፈ በኋላ ተመልሰው የሚሄዱበት መሸሸጊያ ዋሻቸውም ጭምር ነው። ይቦታ የክፉ ቀን መሸሸጊያ ዋሻቸውም ስለሆነ የብዙም ደግነት እኔ በንግግር ሳይሆን እንደው በስራ ስላሳዩ ያንን የነሱን ደግነት ለማሳየት ስራ መስራት ይጠይቃል እንጂ በንግግር ያን መሸፈን አይቻልም። ሀገረ ስብከቱ ዳውሮ ዞን ላይ
11 ወረዳ ቤተ ክህነትና 2 ከተማ አስተዳደሮች አሉ። እንግዲህ ከተማ አስተዳደሮቹን ወደ ማብቃት አላደረስንም 11 ናቸው። አንደኛው ከተማ አስተዳደር የዞኑ በክቶ እንደ ቤተ ክህነት እየሆነበት ያለበት ሂደት አለ። በኮንታ ዞን ላይ ደግሞ ወደ 5 ወረዳዎች አሉ። እነሱ ደግሞ አንድ ሀገረ ስብከት እንሆናለን ብሎ ጥያቄ ላይ ናቸው። ለቅዱስ ሲኖዶስ የቀረበበት ሂደት አለ። እሱን ቅዱስ ሲኖዶስ በምን አይነት መልክ እንደሚመልስ ያው እንግዲህ መልሱን በመጠባበቅ ላይ ያለነው። የኛ ይሄ ነው እንግዲህ በዚህ ዳውሮ እኔ ያው ዳውሮ ተወላጅም ስለሆንኩ የዳውሮ ዞን ልጅ ነኝ። እነሱ ደግሞ አሁን ሀገረ ስብከት እንሆናለን ያሉት ኮንታ ዞን ነው። ያው በፊት ልዩ ወረዳ ሆኖ የወጣ ነው። አሁን በዞን ታቀፈ ነውና በአጠቃላይ ከነሱ ጭምር 16 ወረዳ ቤተ ክህነት እና 2 ከተማ አስተዳደር ነው። እነዚህ መለያየቶቹ ክፍተት ፈጠሩና ኑፋቂያን ገቡ። በዛ በመለያየታችን ላይ ገቡና ብዙ ተአምር የሰሩበት ሂደት ነበረ። አንደኛ ገበያ ላይ ስብከት፣ በትምህርት ቤቶች አካባቢ፣ መንገድ ላይ ህፃናቶች በማዘውተሪያ ላይ ኳስ እየተጫወቱ በማይበራይ ተለያዩ ማይበራይ ቦታ ላይ ባሉበት ሂደት መስቀል ማስበጠስ ስራ፣ ካራሜላና ኮቾሮ ይዞ ማታለል ስራ ሁሉ እየተሰራበት ያለበት ሂደት ነበርና እኛም ደግሞ ከመንግስት ጋር ዲፕሎማሲ በመፍጠር አንደኛ የመንገድ ለመንገድ እና የገበያ ስብከት እንዲያስቆምልን መንግስትን ጠይቀናል። ፎረም ሰብሳቢ እንደመሆኔ ያው የሀገረ ስብከታችን ወይንም ደግሞ የዞናችን የሃይማኖት ፎረም ሰብሳቢ ነኝና ይሄንን በፎረም ቃል በመስጠት ወይንም ደግሞ ሐሳብን አጀንዳ በማቅረብ ምናልባት ይሄ ስብከቱ ሌሎች ሃይማኖት ተከታዮች ስብከቱ የሚቀጥል አይነት ነገር ከሆነ እኛም ደግሞ ተፈቅዶልን እኛም በየቀኑ መስበክ እንዳለብን የሚል ሐሳብ አቅርበን ብዙ አባታችንንም ጋብዘናቸው ይሄ ጉዳይ ተጽኖ እየፈጠረብን ነው። አባታችን ከአቅማችን በላይ ሆኗል። ህብረተሰቡ እንግዲህ የዋነት አለኛ አካባቢ ምንም አይነት እርስ በርስ የመተነካከል ባህሪ የሌለባቸው ነው። እንግዲህ እንደምንሰማው አሁን በማይበራዊ ሚዲያ ላይ ብዙ ሰው እየተገደለበት ብዙ ሰው ሰላም ባጣበት ሰዓት እኛ ሰላማዊ አካባቢ ስለሆነ ነው እንጂ ብዙ ቻሌንጅ የሚፈጥርበት ወዲያት ነበር መናፍቃኖች እየፈጠሩብን የነበረው ነገር ግን ብዙነታቸው መንግስትን በመጠየቅ አታስቆሙልንም በእርሳቸውን በመጠየቅ እርሳቸውን ጥያቄም መንግስት በቂ ምላሽ በመስጠት ህብረተሰቡም ደግሞ አውቆ ኃላፊነትን እየተወጡ ትምርታችንንም የተቀበሉ ቀስ በቀስ ቀን እስከ ቀን ቁጥር እየተጨመረ በአንድ ቀን 70 እና 80 ህዝብ የተጠመቀበት ሂደት አሁንም እንደው እዚህ በአንድ ቀን 141 አባወራና እማወራ ሊጠመቁ የተዘጋጀበት ሂደት አለና ታርጫ ከተማ ዛሬ ታሪክ የጻፈች ሲሆን ዘመኑን የዋጀ የመንበረ ጵጵስና አዲስ ህንጻ ተገንብቶ ህዳር 7 ቀን 2018 ዓመተ ምህረት በድምቀት ተመርቆ ለአገልግሎት በቅቷል። ይሄን ለመግለጽ እንኳን ቃላት ነው የሚያጥረኝ። አንደኛ እዚህ አካባቢ የቆየው ሰው እንደመሆነ መጠን ለዚህ ብዙ ዋጋ ከፍለናል። ይሄንን ቀን ለማየት እኔም ሌሎችም አባቶች አካባቢው ህዝብ በሙሉ ብዙ ዋጋ ነው ከፈለውና እንግዲህ ያው እግዚአብሔር ጊዜው ሲሆን ነው ሁሉ ነገር የሚሰራው። ብዙ አባታችን ይሄንን አቅደው በአጭር ጊዜ እንዲህ በማሳካቱና በምረቃውም ላይ በዳውሮ ታሪክ መተው ማያውቁ ከ6 እና ከዛ በላይ አበው ሊቃነ ጳጳሳት በመገኘታቸው እጅግ በጣም ነው ደስ ያለኝና ደስታው የኔ ብቻ ሳይሆን አጠቃላይ የዳውሮ ማህበረ ካህናት ማህበረ ምእመናን እንዴት ደስ እንዳሏቸው ህዝቡ እጅግ በጣም ይሄንን ቀን ለማየት ሲጓጓ ሲናፍቅ እንደነበረና በጣም ደስተኞች እንደነበሩ ጧት ከነበር መራግብ ላይ ማየት ይችላል። በዚሁም አጋጣሚ ብዙ አባታችን እንዴት እንደሚወዳቸው እንዴት እንደሚያከብራቸው እሳቸውም እስከታች ወርዶ የሰሩበት የሥራ ውጤት መሆኑን ማሳያ ነውና ቤቱ በዚህ ባጭር ጊዜ በእንደዚህ መልክ መገንባቱ እጅግ በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ። ይሄ እንግዲህ ጊዜ ሲደለል አጠር ለማድረግ ነው እንጂ ብዙ አመት ትግል ነው። መንበረ ጵጵስናው ይሁን ክርስትናው ይሁን
ጳጳስ ማግኘቱም ይሁን አገረ ስብከትን ማግኘትም ይሁን ከብዙ ትግልና ውጣ ውረድ በኋላ መጥቶ እዚህ ምሰሶ መቆሙ ነው ትልቁ ታሪክ የሆነውና ሰው ሁሉ የተሰበሰበበት እንጂ ታሪካችን ወደ ኋላ ቢኬድ በጣም ሰፊ ነው የሚሰማኝ። እንግዲህ ጳጳስን በብዙ መና በብዙ ትግል ካገኘን በኋላ እግዚአብሔር ይባርካችሁ በየደረጃው ያላችሁ ሁሉ ይገባችኋል ለዳውሮ ህዝብ ተብለው አባታችን ከተመደቡ ወዲህ ደግሞ ማሳደሪያው አልነበረምና ጳጳስ መኖሪያም ደግሞ ባለቤት ሲገኝ ነው እንደሚዘጋጀው ምንም ነገር ሳይዘጋጅ ክራይ ቤት ነው እንደተከረመው እንኳን ጳጳስ ካህንም ቢሆን ዲያቆንም ቢሆን የተከበረ ቦታ አዲነው የእግዚአብሔርን ወንጌል የሚሰብኩ ወንጌልን የእግዚአብሔርን ቃል የሚሰብኩ የሚናገሩ የሚያስተምሩ ሰዎች ሁሉ ሊከበሩ እየተገባቸው በተራ ቦታ ሆነው የግለሰብ አልቤር ቦታ ተከራይተው ከርመው እያዘን በራሳቸው ጥረት በምረቀው ስነ ስርዓት ላይም ከተለያዩ ክፍሎች በሚነገረው መሰረት ራሳቸው አባታችን በተናገሩት ሁኔታ ከአውሮፓ ከአሜሪካ ያሉ ዳውሮን የሚወዱ ሰዎች በሳቸው ትከሻ ቅስቀሳ ተደርጎ ተሰብስቦ የተሰራ ነው። እንደተጠቀሰም ደግሞ ከሁሉም 11 ወረዳዎች ከከተማ አስተዳደሮች ምእመናን ሁሉም ሳይሆኑ ለእግዚአብሔር ያደሩ ሰዎች ይሄ መንገዴ ነው ይሄ አባቴ ቤት ነው የእግዚአብሔርን ቤት ነው መሰራው በሚል ተባብሮ ይሄ መሰራቱ ተአምር ነው። ይሄ በአባታችን ጥበብ ጉልበት ዕውቀትና ገንዘብ የተሰራው ስራ ለምእመናኑ ብቻ ሳይሆን ለክርስትና ሃይማኖት ተከታዮቹ ብቻ ሳይሆን ለዳውሮ በአጠቃላይ በተለይም ለዳውሮ ዞን ዋና ከተማ ለተርጫ ውበቱን ጨምሯል። ለክርስትና ሃይማኖት ለኦርቶዶክስ እምነት ተከታዮች ምእመናን ብቻ ሳይሆን ለሁሉ የዳውሮ ዜጋ እንዳጠቃላይ በተለይም ለዞኑ ዋና ከተማ ለዳውሮ ግርማ ሞገስ ከሚባሉ ከሚሆኑ ነገሮች አንዱና በመግቢያችን ላይ እንደምታዩት ይሄ ተክልዬ ነው። ይሄ ከተለያዩ ወረዳዎች መግቢያ ነው፣ በር ነው። በበር ላይ እንዲህ አይነት ነገር ማግኘት ለኔ ለተወላጁ እዚህ ለኖርኩት ሁሉ ጭምር አዲስ የሆነ ነገር ነው። ውስጤ የሚፈጠረው የመንፈስ የሞራል ኩራት የተለየ ነው። ክብር የሚሰጠኝና በጣም ነው ደስ ያለ። በዚህ መንበረ ጵጵስና ህንፃ ምረቃ 6 ብፁዓን አበው ሊቃነ ጳጳሳት ብዙ ርቀት ተጉዘው ወደ ታርጫ ከተማ ሲያቀኑ የተደረገላቸው ደማቅ አቀባበል የዳውሮ ህዝብ ለቤተ ክርስቲያኑ ያለውን ፍቅር ያሳየበት ነበር። እግዚአብሔር ጠብቆ አባቶቻችንን ከተነሱበት ቦታ አንስቶ ወደዚህ ቦታ ጠብቆ በሰላም በጤና አድርሷቸው ይህ ሀገረ ስብከት ይህንን ሲያስገነባ የነበረውን ይህን ህንፃ ለምርቃት በዚህ በመካከላችን ስለተገኙና እነሱንም እግዚአብሔር በረድኤቱ ሳይለያቸው ጠብቆ ለዚህ ስላደረሳቸው ለእግዚአብሔር ክብር ምስጋና ለሱ ይሁን። የዚህ መንበረ ጵጵስና ግንባታ ትርጉም የአንድ ህንፃ መመረቅ ብቻ ሳይሆን የመንፈሳዊ ቅናትና የመንግስት አካላት ተባባሪነት ተምሳሌት ነው። ከሀገረ ስብከቱ ምዕመናን እስከ መላው ኢትዮጵያ ድረስ የተዘረጋ የእምነት ድልድይ ውጤትም ጭምር ነው። እንግዶቻችን እንኳን ወደ ለምለሚቱ ዳውሮ በሰላም መጣችሁ። በዳውሮ ዞን የዘመናት ምኞትና ጥያቄ መልስ አግኝቶ በመንበረ ጵጵስናው ምረቃ በታላቅ ድምቀት እየተከናወነ በመሆኑ በዞኑ አስተዳደርና መላው የዞኑ ህዝብ ስም የተሰማኝን ታላቅ ደስታ ልገልጽ እወዳለሁ። ዞኑ አስተዳደር መንግስት የዜጎችን መንፈሳዊ ነፃነትና የሃይማኖት ተቋማትን ጥያቄዎችን በአግባቡና በአፋጣኝ ምላሽ በመስጠት ረገድ ያለውን ቁርጠኝነት አስመስክሯል። ይህ ትብብር ካሁን በኋላ በመንፈሳዊ አገልግሎት፣ በሰላም ማስፈን፣ በልማት ስራዎችና ማህበራዊ ፍትህን በማስፈን በጋራ የምንሰራበት ጠንካራ መሰረት ይሆናል። መንግስትና ቤተክርስቲያን ለህዝባችን ጥቅም እጅ ለእጅ ተያይዘን እንሰራለን። እንኳን በዳውሮ ዞን ተርጫ ከተማ
የዘመናት ጥያቄ የነበረውን የመንበረ ጵጵስና ጥያቄ መልስ አግኝቶ ዛሬ ለምረቃ በመብቃታችሁ ወይም በመብቃታችን እንኳን ደስ አላችሁ። በድጋሚ እንኳን ደስ ያለን። አባታችን ወደ ከተማችን ከገቡ ጊዜ ጀምሮ የተወሰኑ አለመግባባቶች ተፈተው አንድነት ሆኖ ሁላችንም አንድ ጥላ ስር ተሰብስበን ትንንሽ አለመግባባቶችን በውይይት ፈተን በእንደዚህ አይነት ሁኔታ በአማረ ሁኔታ መሰብሰብ ችለናል። ብፁዕ አባታችን የዳውሮ ሌሎች አካባቢዎችም በረከት ናቸውና አባታችን እዚህ አካባቢ ከገቡ ጊዜ ጀምሮ ቅድም የተባለውን ሰላም ሁሉ አግኝተናል እና አባት በማግኘታችን በጣም የተፈጠረው መቀራረብ፣ ትስስር፣ አንድነት ይሄ ነው ማለት አልችልም። ብፁዕ አቡነ ጢሞቴዎስ የዳውሮ ታርጫን መንፈሳዊ ፍላጎት በተለያዩ የዓለማችን ክፍሎች ከሚኖሩ ምዕመናን ጋር በማስተባበር ከሩቅ አህጉራት የመጡ ልቦች ለዚህ የሀገር ውስጥ ህልም ቀና ምላሽ የሰጡበት ነበር። ጉዳዩ ከገንዘብ መዋጮ በላይ ትርጉም ያለው ነው። ጥሩ ጥያቄ ነው። ምክንያቱም የቤተ ክርስቲያን የራሷ የሆነ ሀብቶቿ ምዕመናን ናቸው፣ ሌላ ነገር አይደለም። ቅድም እንደተባለው ይህንን ቤት የሰራ ነው ከሌላ አይደለም፣ ምዕመናን አስተባብረን ነው። ከተለያየ አካባቢ ያሉትን ከሀገር ውስጥም ከሀገር ውጭም ያሉትን አሁንም ደግሞ የበለጠ እንሰራለን ብለን የምንጠብቀው እነዚህን ሰዎች ተስፋ አድርገን ነው። አብነት ትምህርት ቤት የለንም፣ እሱን የግድ ማቋቋም አለ። የተዘጉ ቤተ ክርስቲያናት አሉ፣ እነዚህ ያልተከፈቱ አሉ፣ በአመት አንዴ የሚቀደስባቸው አሉ። ለምን? ችግሩ የመጀመሪያው ሰው ማጣት ነው። ዲያቆን የለም፣ ቄስ የለም። ያሉትም አብያተ ክርስቲያናት ደግሞ ንዋያተ ቅድሳት ያልተሟላቸው አሉ። ጧፍ የሌላቸው፣ ዕጣን የሌላቸው። አንድ ቦታ እንኳን ሄጄ አንድ ቀን ወይራ ሲያጥኑ ነው ያገኘሁት። ምንድን ነው ስል ዕጣንማ ከየት አባታችን እናመጣለን ብለው በወይራ ቤተክርስቲያን እያጠኑ የሚያቆዩ አባቶች አሉ። ክርስትና ራሱ ደግሞ 5 ወር 6 ወር ክርስትና ሳይነሱ የሚቆዩ ልጆች አሉ። ለምንድን ነው ይህን የምታደርጉት ሲባል እኛ በአመት ሊቀደስ ይችላል፣ እንደ እድል ሆኖ በ3 ወር ሊቀደስ ይችላል። እነዚህ እድል ሆኖቸው 5ኛ ወራቸው ነው 6ኛ ወራቸው ነው ክርስትና አልተነሱም። እኔ ግን በቤተ ክርስቲያናቱ ሕግና ስርዓት ለምን በ80 እና በ40 ቀን አልተጠመቁም ብዬ ነው እኔ ከነሱ ጋር ሲከራከር የነበረው። እነሱ ግን የሰጡኝ ነገር ምንድን እንዴት እስካሁን ታቆያለች ሲባል ሴት ከሆነ በ80 ቀን ነው፣ ወንድ ከሆነ በ40 ቀን ቤተ ክርስቲያን አዙረን ስለመጣን በቃ ክርስትና እንደተነሱ ነው ያደረግነው። ችግራችን ካህን ስለሌለ፣ ቅዳሴ ስለማይቀደስ፣ አገልጋይ ስለሌለ ቤተ ክርስቲያንን ስላዞርናቸው ክርስትና እንደተነሱ አድርገን ነው የሚቆጥረው ብለው እንዲያደርጉ ነው ቤተ ክርስቲያናቸውን ያቆዩት። እነሱ እንግዲህ ልጆቻቸው ለምን ክርስትና አልተነሱም ሲባል አፍ ሞልተው ልጄ ክርስትና ተነስታለች ነው የሚሉ። በምን በ80 ቀን እኮ አዙሪያታለሁ። ወንድ ልጅስ እንዴት ለምን በ40 እሱን ማዙር ያለው ክርስትና ተነስቷል፣ ክርስትና ስም አልተሰጠውም እንጂ ክርስትና ተነስቷል ብሎ ያምናሉ። እኔ ምን አይነት እምነት እንዳላቸው በውስጣቸው ማለት ነው። ከዛ በኋላ እነዚህ አሁን ክርስትና ስናስነሳቸው ስም ስንሰጣቸው ሌላ ደስ ብሏቸው በቃና በ80 እና በ40 ቀን እዚህ ጋር ክርስትና ማስነ ብርቅ ነው፣ አይገኝም። በተለይ ወረድ ስንል ኃይለኛ ቆላ አለ፣ ኃይለኛ በረሃ አለ፣ መኪና የማይገባበት እንኳን መኪና በእግር ለመሄድ አስቸጋሪ ቦታዎች አሉ። እና ያን አሰልጥነን ያ የተዘጋው ቤተክርስቲያን እንዲከፈት የምናደርገው ነው። አያተ ቅዱሳትን በመርዳት የተለያዩ ነገሮችን በማድረግ ይሄ ሌሎች አህጉረ ስብከቶች የደረሱበት ደረጃ በሰው ኃይል ማድረስ ይቻላል። እና ሰው ላይ ነው አሁን ትልቁ መሰረት ያለበት። ሰው ላይ ወደፊት ለመስራት እግዚአብሔር ቢፈቅድ አብነት ትምህርት ቤቶችን ካህናቱም ደግሞ ያሉትን ማሰልጠኛ እንትን እያደረገን እያገለገልን ለመቀጠል የዚህ አይነት ሀሳብ አለን ወደፊት። እነዚህ ሰዎች ግን በረከት ለማግኘት የሚፈልጉ ሰዎች፣ አካባቢውን ደግሞ በእውነት መርዳት የሚፈልጉ ሰዎች በተለያየ ሁኔታ እነዚህን ሰዎች እዚህ አካባቢ በገንዘባቸው በእውቀታቸው ቢረዱ፣ ከዛም ባለፈ በየከተማ ያሉ ሰባኪያን ወንጌል ብዙ አሉ፣ መጥተው እንደ አስራት እንደ በኩራት በአመት አንዴ መጥተው እዚህ አካባቢ ቢያገለግሉ ጉባኤ ቢሰሩ እና እነዚህም ቤተሰቦች ናቸውና ሰው ይፈልጋሉ። ከሚሰጣቸው ስጦታ በላይ አንድ አዲስ አበባ ያለው ሰው እዚህ መጥቶ ቢዘምር እዚህ ጋር ቢያስተምር ሌላ ነገር ነው። መንግስተ ሰማያት የገቡ ነው የሚመስላቸው። አዲስ አበባ ላይ በአንድ ደብር ምን ያህል አገልጋይ እንዳለ ታውቁታላችሁ። እዚህ ጋር ግን አንድ ሰባኪ
ሁለት ሰባኪ ማፍራት አልተቻለም፣ በሀገረ ስብከት ደረጃ ማለት ነው።